ሰላም ሰላም እንደምን አላችሁ የሀገሬ ልጆች። ዛሬ አጭር መልእክት ለመናገር ነው የመጣሁትና ወንድማችን ራስ ጎልድ ያው በተለያዩ የማህበራዊ ሚዲያዎች የምናውቀው ወንድማችን እንደማንኛውም ዜጋ አሜሪካን ሀገር በጥገኝነት መጥቶ ጠይቆ በመኖር ላይ ይገኝ ነበርና እንደማንኛውም ኢሚግራንት በህግ ቁጥጥር ስር ሆኖ ህጉ እየታየ ያለ ወንድማችን ነውና ሚዲያ ላይ እዚህ ሶሻል ሚዲያው ላይ እየተነገረ ያለው ነገር ግን በፍጹም ሐሰት ነው። ለምን በዚህ ደረጃ ስሙን ማጥፋት እንደተፈለገም ሊገባኝ አልቻለም። እኛ የሚኖረው እዚህ ደንቨር ኮሎራዶ ነው፣ እኛም ያለነው እዚህ ደንቨር ኮሎራዶ ነውና ኢንፎርሜሽኑን በየሰዓቱ እናገኛለን። ከየት የመጣ ኢንፎርሜሽን እንደሆነ አናቅም። ሚዲያ ላይ የሚሰራጨው ወሬ ሐሰት ነው። ምናልባት ይሄ ልጅ ያለው እንደማንኛውም ዜጋ ዲቴንሽን ሴንተር ውስጥ ነው ያለው። ህጉ በጠበቃ ቀጥሮ ኬዙን እየተከታተለ ያለ ልጅ ነው። ነገ ከነገ ወዲያ ደግሞ ልጁ ነጻም ሊለቁት ይችላሉ፣ ወይም ደግሞ እንደማንኛውም ፕሮሰሱን ጠብቆ ወደ ሀገር ቤትም ወይ ወደ መጣበት እንግላንድ ሊሄድ ይችላል። አድኖ አላቅም። እንግዲህ እሱን የሚወስነው ያው የያዘው የህግ አካል ስለሆነ ማለት ነው። ከዛ ውጭ ግን ሆን ተብሎ የልጁን ስም ለማጥፋት በዚህ ደረጃ መጥቶ ስም የሚደረገው ነገር ትንሽ አግባብ አይደለም። እኔ ይህን ቪዲዮ ለመስራት ያሰብኩት ምንድነው ተደጋጋሚ ጊዜ መልእክቶች ይደርሱኛል፣ ግን ያው በቅርቡ መልካም ነገር ልንሰማ እንችላለን ብዬ ስላሰብኩ ከራሱ አንደበት እንድሰሙት አስቤ ነበረ ቪዲዮ ምንም መስራትም ያልፈለኩት የነበረው ነገር። ግን አሁን ያለው ነገር በቃ ሰው ሆን ተብሎ ይመስለኛል ሰዎችን ባሏሉበት ነገር እየተከሰሱ ስለሆነ እንኳን ነገሩ እንኳን ሆኖ ቢሆን ህግ የያዘው ነገርን እውነት አድርጎ እንደመቁጠር ይቆጠራል። አንድ አይነት ነገሮች ደግሞ ስህተት ናቸው። ምናልባት ልጁ በቅርቡ ወጡ ከራሱ አንደበት የምትሰሙት ነገር ሊኖር ይችላል እና በዚህ ደረጃ ግን ስም መጠፋፋቱ ተገቢ ነው ብዬ አላስብም። እውነት ለመናገር እኔ ፐርሰናሊ ልጁን እንደሚያውቅ ሰው ምናምን ሂጄም ጠይቄዋለሁ ካለበት ቦታ ምናምን ሂዝ ኦኬ። እናንተ የእውነት የምትወዱት የምታስቡለት ከሆነ ጸሎት ብታደርጉለት፣ አንድ ቀን መታሰር ይከብዳል እንኳን 6-7 ወርና ከስር እንዲፈታ ጸሎት ብታደርጉለት፣ ብትጸልዩለት፣ ጠበቃ ጠንካራ ጠበቃ ብታግዙ፣ ጠበቃ ጥሩ ጠበቃ ይዞ ኬዙ በነጻ እንዲለቀቅ ቢደረግ መልካም ነው ብዬ አስባለሁ። ከዛ ውጭ ግን ሚዲያ ላይ የወጣችሁ የማይሆን ስሙን የማይመጥን ነገር ባሏለበት ነገር የምትከሱ ሰዎች ግን ነገ ልጁ ወጡ የሚናገረው ነገርና እናንተ እንዳትቀሉ። አንድም ሁለተኛ ደግሞ ይህን ሰምታችሁ አገር ቤት ያላችሁ ቤተሰቦቹም ዘመዶቹም ጓደኞቹም በዚህ የተደናገጣችሁ ሁሉ በቅርቡ መልካም ነገር ልንሰማ እንችላለን። እስከዛ ግን ነገሮችን ያው ህግ የያዘው ነገር ስላለ በህግ አግባብ እየተቃኘ ስለሆነ በትዕግስት እንጠብቃለን የሚል ነገር ነው። እባካችሁን ከሐሰተኛ መረጃ እንድንቆጠብ ነው። አመሰግናለሁ።